الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وسلم تسليما كثيرا أما بعد የአላህ ሱብሓነሁ ወተዓላ ፈቃዱ ከሆነ ከዚህ በፊት እንደጀመርነው ቃዒደቱን ፊ ሶብር የምትለውን ሪሳላ ወይም አጭር መልእክት በማብራራት ላይ እንገኛለን። እንግዲህ በሶብር ውስጥ ያሉ መርሆች የሚለውን እያየን ከሶብር ውስጥ በተለያዩ ችግሮች መሶበር በህመሞች ሊሆን ይችላል እና በተለያዩ ከዚያ በፊትም ሰውየው መልካም በመስራትና መጥፎን በመተው ላይ መሶበር የመጀመሪያው ይሄ ነው። ሁለተኛው ደግሞ ከሰማይ የሚመጡ ነገሮች ወይም ከሰማይ በታዘዙ ነገሮች የሚመጡ በሽታን ይመስል ችግርን ይመስል እነዚህን አይተናል። እነዚህ ግን ቀለል እንደሚሉ በተለይ ከሶስተኛው አንጻር ሲታዩ ሰውየው ይህ ያላህ ነው፣ ልጅ ሞተ የአላህ ነው፣ በቃ አላህ ነው የወሰደው፣ በሽታ መጣ ብለን ለመታገስ ትንሽ አንጻራዊ ቅለት እንዳለው ከዚህኛው አንጻር አይተናል ማለት ነው። ሶስተኛው ደግሞ ከሰዎች ጋር ተያይዞ የሚመጣ ከሌሎች ጋር ሌሎች አዛት ያደረጉን የሚመጣውን አይነት በሱ ላይ መሶበር የሚለውን የሶብር አይነት አይተናል። ያ ደግሞ በጣም እንደሚከብድ በጣም በእነሱ ሙቀረቦች ሲዲቆችና ነቢያቶች እንጂ ሌላው ሊታገሰው እንደማይችል አይተን ያው ያለው ደረጃ ምን ያህል እንደሆነ አይተን በዛ ላይ ደግሞ በጣም ጉዳዩ ከበድ ስለሚል ወዩዒኑ ልዓብደ አላ ሀዛ ሶብር ዒደቱ አሻእ በዚህኛው በሶስተኛው የሶብር አይነት ታዲያ ወዩዒኑ ልዓብደ ባሪያውን ያግዛል አላ ሀዛ ሶብር በዚህ ሶብር ማለት ነው። የሶብር አይነት በሶስተኛው ዒደቱ አሻእ ብዙ የሚያግዙት ነገሮች አሉ ይላል። ወደ 20 የሚሆኑትን እዚህ ተወስተዋል ማለት ነው እና እነዚህ ወሳኝ የሆኑ ናቸው። ሰውየው በሌሎች አዛ ሲደረግ መጥፎ ነገር ሲመጣበት ሲበደል እና ብዙ የሚጠላቸው ነገሮች ሲመጣበት ምን ማድረግ እንዳለበት የሚያስተምር ነው። እንግዲህ ይህ ቂምና በቀልን ለሚፈልግ ሰው እና ቂምን ለማይፈታ ሰው በጣም ትልቅ የሆነ ትምህርት ነው ማለት ነው። አሐዱዋ የመጀመሪያው አንየሽሃደ አነላህ ሱብሓነሁ ወተዓላ ኻሊቁ አፍዓል ልዕባድ የመጀመሪያው ሊመሰክር ነው ሰውየው አላህ ሱብሓነሁ ወተዓላ የፍጥሮች ፈጣሪ የፍጥሮችና የስራቸውን ፈጣሪ መሆኑን ሐረካቲህም እንቅስቃሴያቸውን ሁሉ የፈጠረው ወሰከናቲህም እርጋታቸውንም ከእንቅስቃሴ ውጭ ያለውንም የፈጠረው ወኢራዳቲህም እንዲሁም ፍላጎታቸውን ሁሉ የፈጠረው አላህ ነው። ይህን ሲያቅ ፈማሻ አላሁ ካነ አላህ የፈለገው ነገር ይሆናል የሚለውን ሲያውቅ ወማ ለም የሻእ ለም የኩን አላህ የማይፈልገው ነገር አላህ ያላለው ነገር አይሆንም። ይህን ካወቀ ፈላ የተሐረኩ ፊል ዓለም ልዕሉዊ ወሱፍሊ ከላይኛውም ዓለም ሆነ ከታችኛው ዓለም ምንም የሚንቀሳቀስ ነገር የለም። ደረቱን ምንም ቅንጣትን ቢሆን ኢላ ቢኢዝኒህ ወመሻአቲህ በአላህ ሱብሓነሁ ወተዓላ በፍቃዱና በፍላጎቱ ቢሆን እንጂ የሚንቀሳቀስ የለም። ፈልዕባዱ አለቱን ባሪያዎች እቃዎች ናቸው አላህ ሱብሓነሁ ወተዓላ እንደፈለገ የሚያደርጋቸው። ስለዚህ ፈንዙር ኢለለዚ ሰለጡሁም አለይክ ተመልከት በአንተ ላይ ያሰማራቸውና ቢዚ እንዲሆኑ ያደረጋቸውን ተመልከት። ወላ ተንዙር ኢላ ፊዕሊህም ቢከ እነሱ በአንተ ላይ በሰሩት በተግባራቸው አትመልከት። ተስተሪሑ ሚነል ሀሚ ወለሆሚ የዚህን ጊዜ ምን ትሆናለህ? እረፍት ታገኛለህ፣ ሰላም ትሆናለህ። ከጭንቀት እና ከችግር ከመጠበብና ከጭንቀት ነጻ ትሆናለህ። አታኒ ሁለተኛው እንግዲህ ከዚህ በቀልን እንዲተው እና ሰዎች በሚያደርጉበት ነገር ሁሉ እንዲታገስ ዋናው መርህ ከሚሆኑ ነገሮች
ወይም ከሚያግዙ ነገሮች አሳኒ ሁለተኛው አንየሸሃደ ዙኑበሁ ወንጀሉን ሊመሰክር ነው ሊያረጋግጥ ነው። ወአነ አላህ ኢነማ ሰለጡሁም ዐለይሂ ቢዙኑቢሂ አፍወን ቢዘንቢሂ አንየሸሃደ ዙኑበሁ ወንጀሉን ሊመሰክር ነው። ወአነ አላህ ሱብሓነሁ ወተዓላ ኢነማ ሰለጡሁም ዐለይሂ ቢዘንቢሂ አላህ ሱብሓነሁ ወተዓላ በሱ ላይ ያሰማራበት ወይም ቢዚ እንዲሆኑ ያደረጉበት እሱን አዛ እንዲያደርጉት በሱ ላይ የለቀቀበት ማለት ነው በወንጀሉ መሆኑን ማረጋገጥ አለበት። እዚህ ጋር ናም ቢሐቅሂ ኒዕማ ይሆንለት ዘንድ እንዲህ ነው ማለት ያለበት እንጂ የሰው ልጅ በወንጀሉም ብቻ አይደለም የሰው ልጅ ትክክለኛ አካሄድ በሄደና ሌሎቹን በካለፋቸው ጊዜ መካከለኛውን አካሄድ ወይም የሚገባውን ባደረገ ጊዜ ሁልጊዜም ጥላት ሊበዛበት ይችላል። ግን እሱ እንደዚህ አይደለም ማለት ያለበት በወንጀሌ ነው በተለያዩ ነገሮች ነው የመጣብኝ እያለ ነው ሁልጊዜ ራሱን መኮርኮምና ነፍሱ ማለት ነው በጣም ችግር እንዳለባት ነፍሱ መውቀስ ያለበት እንጂ ጥላት የሚበዛው ትክክለኛው አካሄድ የሚቀመጥ ፍትሃዊ እውነተኛው የሚቀመጥ ከሆነ ሁልጊዜም ማስመሰል ከሌለ ሁልጊዜም ማለት ነው ጥላት ይበዛል። በፊትም በኋላ በግራም በቀኝም እንደዛ ይመጣል። ግን ሰውየው ማሰብ ያለበት አሁንም ወደ ነፍሱ ነው መመለስ ያለበት ማለት ነው። አስለን ነፍሱ በጣም ከዛ በላይ የሚገባት አይነት ነፍስ ናት የሁሉም ነፍስ ማለት ነው። እና ራሱ ደግሞ ያውቃታል። ማንኛውም ሰው ራሱ ያውቃታል ማለት ነው። ምንም እንኳ ራሱን አጽድቶ እንዲው ሌሎችን ብቻ እንዲው ለመንደፍና ለመውጋት ብቻ ካልተነሳ ሰውዬ ያውቃል በግሉ ያለውን ነገር ማለት ነው። ይህ ሲባል ግን በአካሄድ በመንሃጅ እና በግልጽ በሚሰራጭ ለሰዎች ትምህርት ብሎ በሚለቀቅ ነገር ላይ እንዲህ አይነት ነገር አይገባም። እሱ ወንጀል አለበት እንደዚህ ነው ለምን ስለ ሰው ይናገራል የሚባል ነገር የለም። መርሁ ነው። መርሁ እንዳይጣስ ማለት ነው። ሰዎች ናቸው እየተበላሹ ያሉት። ሰዎችን ነው እየተሳሳቱ ያሉት። ሰዎችን ማሳሳት የሆነ ትምህርት ነው። ስለዚህ እንዲህ አይነት ነገር ከዛ ውስጥ አይገባም። በሚዲያ የተሳሳተ ትምህርት ከተለቀቀ በዛ ላይ ሊመለስብን ይገባል። ይሄ ነገር እንደውም ለእኛ ምክር ነው፣ ጥቅም ነው። አማ ዝም ብሎ ማለት ነው እኔ ያላቦካሁት እኔ ያልጋገርኩት አይሆንም፣ በቃ እኔ ከሞትኩ ሰርዶ ያብቀል የሚል ውዳቂ አካሄድ የሚሄድ ሰው ይሄ ቦታ የለውም ማለት ነው። እና ማንኛውም ችግር በወንጀላችን ነው የመጣው ማለት አለብን። የሆነው ቢሆን ማለት ነው አስለን በወንጀላችን ነው ይመጣል። በል እንዲሁም በዋናው በወንጀላችን ነው የሚመጣው ብለን በዚህ ነው ማሰብ ያለብን ማለት ነው። የሚሆነውም ይሄም ነው ብለን ማሰብ ያለብን። ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ እንዲህ ብሏል፣ ወማ አሷበኩም ሚን ሙሲበቲን ምንም መከራ ያገኛችሁም ፈቢማ ከሰበት አይዲኩም እጃችሁ በከሰበው እጃችሁ ባመጣው ቢሆን እንጂ ወያፉ አንከቲር ያውም ብዙውን ለእናንተ ይቅር ይላል እንጂ ይላል። ያውም ብዙውን ይቅር እያለን ነው እንጂ ሁላችንም ማለት ነው የምናውቀው ነው ራሳችንን ወንጀለኝነታችንን። ፈኢዛ ሸሂደ ልዓብዱ ባሪያው በመሰከረ ጊዜ ባረጋገጠ ጊዜ ባወቀ ጊዜ አነ ጀሚዓ ማ የናልሁ ሚነል መክሩሂ ማንኛውም ማለት ነው ሁሉም የሚያገኘው የሚያስጠላው ማለት እሱን የሚያስከፋው ነገር ፈሰበቡሁ ዙኑቡሁ ሰበቡ ምክንያቱ ወንጀሉ ነው ብሎ ባወቀ ጊዜ ማለት ነው እሽተገለ ቢተውበት ወልኢስቲግፋር በተውበትና በእስቲግፋር ሁልጊዜ ቢዚ የሆነ ሚነዙልም ከወንጀል አለቲ ሰለጡሁም ዐለይህ ያቺም በእሷ ምክንያት ማለት ነው አላህ ሱብሓነሁ ወተዓላ በእሱ ላይ የለቀቀበት በእሷ ምክንያት በዛች ወንጀል ምክንያት የሚያስከፋውን ነገር ከሰዎች እንዲያመጡበት አድርጎ እነሱን የለቀቀበት የሆነች ማለት ነው። እና እሷን ባስታወሰ ጊዜ እና ከእሷ በተወበተ ጊዜ ማለት ነው አለውሚህም ይልቅ ከምን ይልቅ አንዘሚህም ወለውሚህም እነሱን ከመውቀስ ይልቅ በምን እሽተገለ ቢተውበት ወልኢስቲግፋር በተውበትና በእስቲግፋር በተውበት በንስሐ በመግባትና ምህረትን በመጠየቅ ምን ይሆናል ቢዚ ይሆናል። እነሱን ከመውቀስ ይልቅ ወልወቂዓቲ ፊህም በእነሱም ላይ ከመውደቅ እሱም በእነሱ ላይ ብድሩን እየተመለሰ ከመበቀል ይልቅ በዚህ ሲያደርግ በቃ ጥቅሙን አገኘ ማለት ነው።
አማኝ ለሆነ በትክክለኛ ሲዲቅ የሲዲቆች ባህሪ ላለው ሰው ነው። እንግዲህ መጀመሪያም ይህን ነገር ተናገረናል። ይሄ ሶስተኛው ሲዲቅ ካልሆኑ ይህን ነገር አያረጉትም ይላል እና የሲዲቆች ባህሪ እንዲኖረን ይህን እናር ወኢዛ ራአይተ ልዓብደ የቀዑ ፊ ናሲ ኢዛ አለውሁ ወኢዛ ራአይተ ናሰ ሰዎችን ባየህ ጊዜ ወኢዛ ራአይተ ልዓብደ ባሪያን ባየህ ጊዜ የቀዑ ፊ ናስ በሰዎች ላይ ሲወርቅ ማለት ነው። በሰዎች ላይ የሆነ ነገር ሲያደርግ ኢዛ አለውሁ እነሱ አዛ ሲያደርጉትና ሲያስቸግሩት ወይም መጥፎ ነገር ሲያመጡበት እሱም በእነሱ ላይ መጥፎ ለማድረግ ወይም የሆነ ነገር ሲል ካየኸው ወላ የርጅዕ ኢላ ነፍሲሂ ቢለውሚ ወልኢስቲግፋር ወደ ነፍሱ የማይመለስና ራሱን በመውቀስ አላህ ሱብሓነሁ ወተዓላ ምህረት በመጠየቅ የማይመለስ ከሆነ ወደ በቀሉ ከሆነ የሚሄደው ውስጥ ለውስጥ ማለት ነው ሊሆን ይችላል። በተለያዩ ነገሮች ይህን ከሆነ የሚሰራው ፈዕለም እወቅ አነ ሙሲበተሁ ሙሲበቱን ሐቂቅየቱን እወቅ የእሱ ሙሲባ እና መከራው የተረጋገጠ የሆነ መከራ ነው። ወኢዛ ታበ ወስተግፈር ከተወበተና እስትግፋር ካረገ ወቃለ ሀዛ ቢዙኑቢ ካለ ደግሞ ይህ በወንጀሌ ምክንያት ነው የመጣብኝ ካለው ሷረት ፊ ሐቅህ ኒዕመተን በሱ ሁኔታ ምንም እንኳ በእውነታዋ በደል ብትሆንም እንዲሁም ደግሞ በተጨባጭ ቢኖር ያ ነገር ግን በሱ አንጻር ሲታይ ምንድን ጸጋ ይሆናል። እሱ ወደ ጸጋ ለወጠው ማለት ነው። ሷረት ሆነችለት ፊ ሐቅህ ኒዕመተን ከእሱ አንጻር ስታይ ጸጋ ትሆናለች ማለት ነው። በደሉን ወደ መልካም ነገር ቀየረው፣ ወደ ተውበት፣ ወደ ራሱን በመውቀስ አዞረው ማለት ነው። እነሱን እንዲህ አድርገውኝ እያለ ማለት ነው። ዲን የሌላቸው ሰዎች ከዲን ባዶ የሆኑ ሰዎች የሚያደርጉትን ስራ የሚሰራና በራሱ የሚመካ በራሱ የሆነ ነገር የሚፍጨረጨር ከሆነ እና በራሱ ብዙ ነገሮችን ለማድረግ ለመበቀል የሚተጋ ከሆነ ይህ ነገር ክስረት ነው። ቃለ አልዩ ብኑ አቢ ጣሊብ ረዲየላሁ ተዓላ አንሁ አላህ መልካም ስራውን እንዲልነትና አልይ እብኑ አቢ ጣሊብ እንዲህ ይላሉ ማለት ነው። ከሊመተን ሚን ጀዋሂሪል ከላም ከሉል ከሆኑ ንግግሮች የሆነችን ንግግር ተናግረዋል። ምን ብለዋል? ላየርጅወነ አብዱን ኢላ ረበሁ ላየርጅወነ አብዱን ኢላ ረበሁ ባሪያ ከጌታው እንጂ ከማንም ሊፈልግ ሊከጅል አይገባም። ወላ የኻፈና አብዱን ኢላ ዘንበሁ በጣም ደግሞ ሊፈራ የሚገባው ወንጀሉን መፍራት አለበት። ወንጀሉን እንጂ ሌላ አይፍራ። ሌላ የሰዎች የሚያደርጉበትን እንደዚህ ይሆናል፣ በዛ በህድ በዚህ እንትንበል እነገሌን ረዳት ባረግ እነገሌን ደግሞ እንትንበል በውስጥ እነገሌን ባነሳሳ እንደዚህ የተለያዩ ነገሮችን አይደለም። አላህ ሱብሓነሁ ወተዓላ ብቻ ይፈልግ፣ ከፈራም ወንጀሉን ብቻ ይፍራ። ለምን? አላህ ሱብሓነሁ ወተዓላ ማመጽ ስለሆነ ያ ነገር አደጋ የሚያመጣበት ያ ነገር ነው። ሁልጊዜያችን መተሳሰብ ነው ያለበት። ወንጀሉን ያን ማለት ነው በሱ ጥላት የሆነውን ወንጀሉን እሱን ሁልጊዜ መታገል ማስተካከል፣ የራሱ በደል ካለበት ያን ነው በጣም ትኩረት ሰጥቶ ሊሰራ የሚገባው እንጂ ወደ ሰዎች እሱ በራሱም ሆነ በሌላ መንገድም ሆነ ምንም አይታወቅብኝም በማለት የተለያዩ በቀሎችን እና የተለያዩ ማለት ነው ነገሮችን ቢሰራ ይሄ ምንም አይጠቅምም ማለት ነው። ባሪያ ከአላህ እንጂ ከማንም ሊፈልግ አይገባም። እንዲሁም ወንጀሉን አላህን በማመፁ የሚመጣበት ብዙ አደጋ ስላለ ወንጀሉን ቢሆን እንጂ ምንም ሌላ እንዳይፈራ። ወሩ ያንሁ አን ገይሪሂ ከአልይ ተወርቷል ማለት ነው። ከሱም ከሌሎቹም ማነዘለ በላኡን ኢላ ቢዘንቢን ወላ ሩፊዓ ኢላ ቢተውበቲን ማነዘለ በላኡን ምንም መከራ ችግር አይመጣም ኢላ ቢዘንቢን በወንጀል ቢሆን እንጂ ምንም መከራ ችግር አይወርድም። ወላ ሩፊዓ ኢላ ቢተውበቲን ያ መከራ ደግሞ የሚወገደውና የሚነሳው በተውበት ወደ አላህ በመመለስ ቢሆን እንጂ የተለያዩ ነገሮችን በመስራት አይደለም። ስለዚህ ማንኛውም ነገር ሲደርስ
ማንኛውም ማንፈልገው ነገር እኛን በየቀኑ ማለት ነው ማያስደስተን ነገር ባየን ቁጥር መቶበት ወደ አላህ መመለስ። ይሄ በዛችው በሰራህ ልክ ነው የመጣችብን እያል ማለት ቅድም እንዳልነው ሌላ እንኳ አካሄድ በተስተካከለ ጊዜ ሙኻሊፍ እንደሚበዛውና ጠላት ያንን ነገር እንትን ለማለት ለማጥፋት ለመቅበር ብዙ ነገር ቢኖርም ግን አለ ይሄ አለ እኛ ስለለዛ ተገቢ ነን ማለት የለብንም የምንል ከሆነ ይሄ አንድ ችግር ነው። ለዛ ነገር ተገቢ ነን ለዳዕዋችን በሐቅ በመታገላችን ብለን በልባችን በኩል ይሄ የምናስብ ከሆነ ከባድ ነው። አንዱ ችግር የችግሩ አካል ነው። ነገር ግን ለምሳሌ እንዳንንሸራተት ጽናት እንዳናጣ መከራዎች ሲበዙ ጀርባ መሰጠት ሲመጣ ብዙ ነገሮች ሲመጣ በእንዲህ አይነቶቹ መጽናናት አንዳንድ ጊዜ ያስፈልጋል። ለምን አቋማችን አካሄዳችን እንዳይዘንበል እንዳይልብን ብቻ ለዛና ለዛ አይነት ነገሮች ያገለግላል እንጂ እኛ ሀቅ ስለምናስተምር እንደዚህ ነው ምናምን ብለን በልባችን ማሰብ የለብን። አይደለም ስንት ወንጀል አለ እኛ የምናውቀው፣ ስንት ዝንጋት ያለ፣ ስንት አማናችንን በሚገባው መልኩ አላህ በሚያደርገው መልኩ እየተወጣ ነው ወይ? ስንት ነገር አለ አላህ ብዙን ይቅር እያለው እንጂ እና ይሄ ሁሉም ራሱን ያውቃል ማለት ነው። ስለዚህ ያንን ነው ማስታወስ ያለብን። الثالث أن يشهد العبد حسن الثواب الذي وعده الله لمن عفا وصبر። ሶስተኛው أن يشهد العبد ባሪያው ማረጋገጥ አለበት ወይም እውነት ይላል حسن الثواب الذي وعده الله لمن عفا وصبر። መልካምን ምንዳ አላህ Subhanahu Wa Ta'ala ይቅር ላለና ለታገሰ የቀጠረው የሆነን መልካም ምንዳ እሱ ማስታወስ እውነት ማለት ማስታወስ አለበት። كما قال تعالى አላህ Subhanahu Wa Ta'ala እንዳለው وجزاء سيئة مثلها። የመጥፎ ነገር ምንዳው መጥፎ ነገር ነው የዛው ተመሳሳይ መጥፎ ነገር ነው ይላል። ይህ እንግዲህ አንድ ሰው ከተበደለ በደሉን መመለስ ይችላል የሚለውን ያሳያል። ይህ ግን ሙቅታሲት መካከለኛ ለሆኑ ሰዎች ነው። ከዚህ የበለጠ ደረጃ ግን አለ። ምን فمن عفا وأصلح فأجره على الله ይላል አላህ Subhanahu Wa Ta'ala። ይቅር ያለ እንዲሁም ያሳመረ فمن عفا የተወ በቃ ሁሉን ነገር ለአላህ የተወና وأصلح ከዛ ደግሞ ያስተካከለ። እሱ በመተው ብዙ የሚስተካከሉ ነገሮች አሉ። በመጀመሪያ አላህ እና እሱ ብቻ የሚያውቁት የሆነ በርካታ ነገሮች አሉ። የተለያዩ ጥላቶች በዙሪያው አሉ። ሚሊ የሆኑት በሃይማኖት በኩል ያሉ ጥላቶች አሉ። እንዲሁም በመናጅ በኩል ብዙ አሉ የሚፈልጉት ይህን ምን ተከሰተ ምናምን እያሉ ማለት ነው። የተለያዩ ይህን ሁሉ በማሰብ ሊሆን ይችላል እና ብዙ የሚያስተካክላቸው ነገሮች አሉ። እሱ ኢንቲቃም በመተው እየቻለ ሆዱን እያመመው ማለት ነው ያለው ተልቢስ ሲደረግ ብዙ አደጋዎች ሲመጡ ማለት ነው እሱ ቻለ አድርጎ ዝም በማለቱ ሰዎች ምንም አይታወቅብንም ብለው ማለት ነው ሰዎች በማሸሽም ሊሆን ይችላል፣ የተለያዩ በደል በመጫንም ሊሆን ይችላል። ብዙ ነገር በሚሰሩ ሰዓት ዋጥ አድርጎ ዝም በማለቱ ብዙ ኢስላህ ያደርገዋል። ስለዚህ فمن عفا يتوى وأصلح ያስተካከለ فأجره على الله አጅሩ ምንዳው በአላህ ላይ ነው። እንግዲህ ይሄ በዚህ ብቻ አይደለም፣ ብዙ ዝርዝሮች አሉት። እንደ አንድ ወጅሁንና በተለይ ብዙ ጊዜ የሚስተዋለውን ነገር ለመጠቆም ያህል ነው እንጂ እንግዲህ ሁላችንም ይቅር የምንለው የምናስተካክለው ነገር በየራሳችን ብዙ ነገሮች አሉ። እነሱ ማስተካከል ነው። አላህ ይወፈቀን።